I also recently got the world record for longest fingers, largest hands, longest back for a book. በቱርክ በምትገኝ በአንዲት ትንሽዬ ከተማ ውስጥ አንዲት ለየት ያለች እንስት እናገኛታለን። ይህች ሴት የዓለማችን ረዥም ሴት በመባል ስሟ በጊኔስ ወርልድ ሪከርድ ላይ ሰፍሯል። ይህች ሴት በጊኔስ ወርልድ ቡክ ላይ የተመዘገበችው በቁመቷ ብቻ አይደለም፣ በተለያዩ ተፈጥሯዊ ተሰጦች የታደለች ናት። ለዚህም ነው በጊኔስ ወርልድ ሪከርድ ላይ ከ5 ጊዜ በላይ ስሟ የሰፈረውና የተለያዩ ሰርቲፊኬቶችን ማግኘት የቻለችው። Because of it, she got not 1, not 2, but 5 Guinness World Records. You are officially amazing. በቤቷ ውስጥ የተገጠሙ በሮች በእሷ ቁመት ተለክቶ የተሰሩ ናቸው። ከዛም በተጨማሪ የምትለብሳቸው ልብሶችና የምታደርጋቸው ጫማዎች በትዕዛዝ የተሰሩ ናቸው። In her house, from her clothes to her shoes to her bed, are custom made for her. ሩሜሳ የዓለማችን ረዥሟ ሴት በመባል ትታወቃለች። ታዲያ የሩሜሳ ታሪክ ለየት የሚያደርገው ሩሜሳ በዌቭ ሲንድሮም በሚባል በሽታ ተጠቂ መሆኗ ነው። ይህ በሽታ በብዛት የማይታወቅና እስካሁን በዓለማችን ላይ በዚህ በሽታ ተጠቂ የሆኑ ሰዎች ቁጥር 50 ብቻ ነው። የዚህ በሽታ ተጠቂዎች ፈጣን የሆነ የቁመት ማደግ፣ የጀርባ አጥንት ድክመትና ሌሎች አሉታዊ ባህሪያቶች ይታዩባቸዋል። ሩሜሳም ገና በ7 ዓመቷ ነው የገዛ አባቷንና እናቷን በቁመት የበለጠቻቸው። በዚህ በሽታ ምክንያት ከ30 ደቂቃ በላይ መቆም አትችልም። በቤቷ ውስጥ የምትንቀሳቀሰው በዊልቸር ነው። ከዚህም የተነሳ ወደ ትምህርት ቤት ሄዳ ለመማር አልታደለችም። ቢሆንም ግን ይህ ነገር ሩሜሳን ከመማርና ከሌሎች ጤናማ ከሆኑ ሰዎች ጋር ከመወዳደር አላገዳትም። በቤቷ ሆና መማሯን ቀጠለች። ሩሜሳ በመኪና ቁጭ ብላ ከአንድ ቦታ ወደ ሌላ ቦታ መንቀሳቀስ አትችልም። እሷ ተብሎ በተሰራ በዚህ መኪና ነው በኋላ በጀርባዋ ተኝታ የምትንቀሳቀሰው። ታዲያ ይህ ሁሉ ፈተና እያለባትም ተስፋ መቁረጥ አይታይባትም። ከፊቷ አንድም ቀን ደስታ አይጎልባትም። እንደ ማንኛውም በሃያዎቹ ዕድሜ ክልል ውስጥ እንዳለ ወጣት እኔም የራሴ ህልምና ዓላማ አለኝ። ማንም ሰው የሚደሰትበት የሚዝናናበት ነገር እንዳለ ሁሉ ፊልም በማየት ሌሎችም የሚያስደስቱኝን ነገሮች በማድረግ እደሰታለሁ ትላለች። There is more to me than my height. I'm a 25-year-old woman with goals and dreams, just like you. I love watching movies, doing my nails, all those things. ባላት ቁመትና ጥንካሬዋ ባለችበት ከተማ ብሎም በዓለም ትልቅ እውቅናን ማግኘት ትችላለች። ያላትን እውቅናን እንደ በጎ ዕድል በመጠቀም በሚሊዮኖች የሚቆጠሩ ሰዎችን ስለ ዌቨር ሲንድሮም ታስተምራለች። በተማረችበት ሙያም ፍሪላንስ ዌብ ዴቨሎፐር ሆና በመስራት 2 ሰርቲፊኬት እንዳገኘችና በሃርቫርድ ዩኒቨርሲቲ ለ3ኛ ሰርቲፊኬት እያጠናች እንደሆነም ትናገራለች። I'm also working as a freelance web developer. Right now, I have 2 certifications and studying to get my 3rd one from Harvard University. የዚች ሴት ጥንካሬና ብርታት እጅግ የሚደነቅና ሁላችንም ከህይወቷ ልንማርበት የሚገባ ነው። My message to the world would be, please be kind and respectful to others. And never forget, we can choose how to look at and respond to things. We can choose to see something as a trouble or as a gift. This is just up to us.